ዛሬ እግዚአብሔር ለእኔና ለእናንተ ያለው መልእክት ከገባን ይሄ የዘላለም ሕይወት የተባለን እግዚአብሔር የሰጠን ሕይወት ከገባን የተወደድንበት ፍቅር ከገባን ከእግዚአብሔር ጋር ያለን ሕይወት ከገባን ሕይወት እንዲሆንላችሁ እንደተረፈረፈላችሁ ወዳለው ሕይወት የደስታ ጉዞ ጀምራል። ከቃሉ ስር እንገኛለን። አንድ የጠፋነው ከቃሉ ስር ነው። መንፈስ ቅዱስ የምንበረከትበትን አቅም ይሰጠናል። ትርጉም ያለው ሕይወት መባከን አይደለም። ዛሬ ብዙ መባከን ስላለ ቅድም ብያቸዋለሁ። ዘላለምን እግዚአብሔር እንደመረጠለት ሰው እያየን ጳውሎስ ለዛ እኮ አሁን ስለ እኔ ስለሞተው ስለተሰቀለ እርሱን ነው እንጂ የምኖረው እኔን አልኖርም እንዳለ ለሁላችን የተሰጠን ሕይወት ይሄ ነው። ስለዚህ ዛሬ እግዚአብሔር እዛ ውስጥ እንድንኖር ነውና ሁላችንም ይሄ ቃል ይሄን ዘላለም እያሰብን መንፈስ ቅዱስ እንዲያስረዳን እያደረግን አዲስ ሕይወት እንድንኖር ይሄ ጥሩ ድል ተሰብስበን ጌታን እያየን ከጌታ ጋር ሆነን እስኪ ልቤ ንካው ሕይወቴ ንካውና ልክ እንደ ማርያም አሁን የምናፈሰው ምንሰበው ሽቶ ላይኖር ይችላል። ግን ምን ይላል መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 12 ቁጥር 1 ላይ ሰውነታችሁ ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ላይ አሁን ጌታዊ እስኪ ደግሞ አንተ በእኔ የምትኖርበት እስካሁን እኔ ኖሬ ሊሆን ይችላል። ጳውሎስ የኋላዬን እየረሳ የፊቴን ለመያዝ ምን አደርጋለሁ? እስከ ዛሬ በራሴ ፍቃድ ብዙ ከአንተ ጋር ማይስማማ ነገር አድርጌ ሊሆን ይችላል። ከዚህ በኋላ ግን ጌታ ሆይ ይሄ መጨረሻው ይሁንና እስኪ ታሪኬ ይቀየር፣ እግር ስራ ልጥፋ፣ እውነት መዓዛ ያለው በቃ ወደ አንተ ይዤ የመጣው እውነተኛ ልብ እንዲኖረን እንድንጸልይ አደራላችኋለሁ። ጊዜ ይስጥልን። ጥሩ የቅዱስ ቁርባን ስግደት ጊዜ ይሁንልን።